የሚቀጥለው ሳምንታችሁ ስራ ዛሬ ጠዋት ይጠናቀቃል። የሚቀጥለው ወር ስራ ዛሬ ጠዋት ይጠናቀቃል። በጌታ በኢየሱስ ስም ዝግ በሮች ይከፈታል። የናንተ የሆኑት ነገሮች ካሉበት እየፈጠኑ ይመጣል። ውሃ ከቁልቁለት ወደ ዳገት በኤዶምያስ ምድረ በዳ እንደመጣ የእግዚአብሔር በረከት በኢየሱስ ስም ወደ ቤታችሁ ይምጣ፣ ወደ እጃችሁ ይግባ፣ ወደ ኑሯችሁ ይምጣ። በኢየሱስ ስም ይምጣ፣ በኢየሱስ ስም ይምጣ። ወደረኞቻችሁ ይመቱ፣ ጠላቶቻችሁ ይመቱ። የጭንገፋ መንፈስ ይመታ፣ ስኬት ማውጣት ይመታ፣ በረከት ማውጣት ይመታ። በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። የሰራችሁት ይብቃል፣ የተከላችሁት ይብቃል። ሰላቢ መንፈስ ይመታል፣ መተተኛ መንፈስ ይመታል፣ በገንዘብ የሚመትት መንፈስ ይመታል። በር ዘጊ መንፈስ ይመታል፣ በር ዘጊ መንፈስ ይመታል። በኢየሱስ ስም ይመታ። መንገዳችሁ ላይ የሚቆም ይመታ፣ ጭንገፋ መንፈስ ይመታ። የትኛውን ቦታ ተቀጥራችሁ ስሩ፣ የራሳችሁን ስሩ። በቃ እግዚአብሔር ትክክለኛውን በረከት በትክክለኛው ጊዜ ወደ እናንተ እንዲያመጣ እጸልያለሁ። ያው የሆነ ህይወት ያበቃል፣ እጥረት ያበቃል፣ ውጥረት ያበቃል፣ ባዶነት ያበቃል። በኢየሱስም ትባረካላችሁ፣ ፍሬያማ ትሆናላችሁ፣ ፍሬያማ ትሆናላችሁ፣ ፍሬያማ ትሆናላችሁ። ኢየሱስ ጌታን፣ ኢየሱስ ጌታን፣ ኢየሱስ ጌታን። አሁን አንድ ቃል መንፈስ ቅዱስ ወደ ልቤ አምጥቷል። እንደዚህ የሚል ቃል ሎጥ ቤት የገቡትን እንግዶች ለማስወጣት መተው የሎጥን ደጅ የያዙ የከተማው አመፀኞች ደጁን ያዙት ይላል። እንደዚህ ደጁን ያዙ፣ የገባውን ነገር ሊያስወጡ፣ እንግዳውን ነገር ሊያስወጡ፣ የእግዚአብሔርን ጉብኝት ሊያስወጡ እና የሚገርመው ነገር አይናቸውንም እንዴት እንዳሳወረት መጽሐፉ እንደሚናገር ታውቃላችሁ። ከዛ ቅድም የያዙትን በር አሁን ፈልገው እንዳጡትም መጽሐፉ ይናገራል። ልክ እንደዚህ እጆቻችሁን ከፍ አድርጉ፣ ከፍ አድርጉ። በብስጭትና በቁጣ የእግዚአብሔር በረከት ወደ ቤታችሁ እንዳይመጣ በራችሁን ዘግቶ ያዘ እጅ በኢየሱስ ስም ይመታ። ደጃችሁ ላይ የቆመ ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። የሥራ በራችሁን ያዘ ይመታ፣ የበረከት በራችሁን ያዘ ይመታ፣ የስኬት በራችሁን ያዘ ይመታ፣ የእድገት በራችሁን ያዘ ይመታ፣ የለውጥ በራችሁን ያዘ ይመታ። በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። በገንዘብ የሚሰራ ይመታ፣ የድግምት መንፈስ ይመታ፣ በሰው የሚሰራ ይመታ። በጌታ በኢየሱስ ስም የተከፈተ በር ይሰጣችኋል። በልጆቻችሁ ላይ የተዘጋ ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። አልሸጥ ያለ ይሸጣል፣ አልሸጥ ያለ ይሸጣል፣ አልገዛ ያለ ይገዛል፣ አልሆን ያለ ይሆናል፣ እጃችሁ አልገባ ያለ እጃችሁ ይገባል። በኢየሱስ ስም ይገባል፣ በኢየሱስ ስም ይገባል። ዕዳ ከቤታችሁ ይወጣል፣ ዕዳ ከቤታችሁ ይወጣል። ማንታ ካቻታ ሊቫ አይኑ የቀላ መተተኛ መንፈስ፣ አይኑ የቀላ መተተኛ መንፈስ ፎቶአችሁ ላይ የሚመትት፣ ስማችሁ ላይ የሚደግም፣ አድራሻችሁ ላይ የሚደግም በጌታ በኢየሱስ መተተኛ መንፈስ በእግዚአብሔር ሕዝብ ላይ የሚመትት በጌታ በኢየሱስ ርስት እንዳይኖራችሁ፣ ቤት እንዳይኖራችሁ፣ ስራ እንዳይኖራችሁ፣ ፍሬ እንዳይኖራችሁ፣ በረከት እንዳይኖራችሁ የሚዋጋ ያው የሆነ ህይወት እንድትኖሩ የሚታገላችሁ በጌታ በኢየሱስ ስም ላባችሁን የሚበላ እድገታችሁን የያዘ በጌታ በኢየሱስ ስም ፍሬያማ እንዳትሆኑ የሚቃወማችሁ መንፈስ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ዛሬ ከቤተ ክርስቲያን መታ ነው ይመታ፣ በኢየሱስ ስም ይመታ። ሄላ ታዲጋቲና ማትራል ይኸውላችሁ መጽሐፍ እንደዚህ ያለ፣ መጽሐፍ እንደዚህ ያለ። ከኔ ጋር ናችሁ አላችሁ? ተስማማላችሁ? ምንም ስሩ በኢየሱስ ስም ይከናወንላችሁ። ምንም ስሩ ይከናወንላችሁ። ምንም ስሩ ይከናወንላችሁ። ጥቂቱ ነገር እየበዛ ይሄዳል።
ትንሹ ነገር እየበዛ ይሄዳል። የሚያበዛ የእግዚአብሔር በረከት ቤታችሁ ይገባል። በኢየሱስ ስም ይገባል። በኢየሱስ ስም ይገባል። ባረኳችሁ። በባዶነት አትታወቁም። በማጣት አትታወቁም። በችግር አትታወቁም። በለቅሶ አትታወቁም። ታበድራላችሁ፣ 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 ታበድራላችሁ። መጽሐፍ ሲናገር እንደዚህ ያለ ዳዊት ተወሰደበት፣ ምርኮ ሁሉ ተወሰደበት። አብረውት ያሉ ሰዎች ሁሉ ተወሰዱበት፣ ምርኳቸው ተወሰደባቸው። ከዛ ዳዊትም ልቡን በአምላኩ በእግዚአብሔር አበረታ። እግዚአብሔርም ጠየቀው፣ ልውጣ አለው። ውጣ አለው። ውጣ ሰጣለሁ አለው። ውጣ ሰጣለሁ፣ ውጣ ሰጣለሁ ማለት ወዴት አቅጣጫ እንደሄደ ጠላቱ እግዚአብሔር ነው። ኮምፓሱ እጁ ላይ ያለው ይሁን እኔ ኮምፓሱ ያለው እግዚአብሔር እጅ ላይ በላይ በሰማይ ሆኖ የሚያየው እግዚአብሔር ነው አይደለም? አው በላይ በሰማይ ሆኖ ኮምፓሱን ዳዊት የጠፋበትን አቅጣጫ የሚያውቀው እግዚአብሔር ነው። ከጥቂት ደቂቃ በኋላ ያንን ግብፃዊ ኮምፓስ አድርጎ እንደሰጠውና እየመራ ወስዶ ከጠፋበት ነገር ጋር እንዳገናኘው እግዚአብሔር ዳዊትን ውጣ ሰጣለሁ ያምለው አምላክ። ይኸው ዛሬ በዚህ መንፈስ ጸለይኩላችሁ። ትወጣላችሁ፣ ይከናወንላችሁ። ትወጣላችሁ፣ ይከናወንላችሁ። ውጡ፣ ስራ ይሰጣችኋል። ውጡ፣ ስኬት ይሰጣችኋል። ውጡ፣ ትርፍ ይሰጣችኋል። በኢየሱስ ስም ይሰጣችኋል። በኢየሱስ ስም ይሰጣችኋል። ደመናው አይደለም፣ ዝናቡ አይደለም፣ አፈሩ አይደለም፣ አየሩ አይደለም፣ ድንጋዩ አይደለም። እግዚአብሔር እንጀራ ይሰጣችኋል። እግዚአብሔር በረከት ይሰጣችኋል። በኢየሱስ ስም ይሰጣችኋል። አሁን አንድ ነገር ልትቀበሉ ነው እጃችሁ የምትዘርጉት ወደ ላይ። አንድ ነገር ዳዊት ወጣ። ከዛ ግብፃዊውን አገኘው፣ እየመራ ወሰደው፣ ከጠፋበት ነገር ጋር አገናኘው። በኢየሱስም ነገራችሁ ያለበትን ቦታ የሚጠቁም የእግዚአብሔር ኮምፓስ እጃችሁ ይገባል። ምሪት እጃችሁ ይገባል። ምሪት እጃችሁ ይገባል። ምሪት እጃችሁ ይገባል። የት መስራት እንዳለባችሁ ምሪት እጃችሁ ይገባል። የት መስራት እንዳለባችሁ ምሪት እጃችሁ ይገባል። እንዴት መስራት እንዳለባችሁ ምሪት እጃችሁ ይግባ። ምሪት እጃችሁ ይግባ። የት ሰፈር፣ ምን አይነት ቢዝነስ፣ ምን አይነት ስራ፣ ከማን ጋር ብራዘር ስለፈለክ አታገኘውም። ስለሄድክም አትደርስም። ስለታገልክም አጥለውም። እግዚአብሔር ምሪትን ሲሰጠው ብቻ ነው ነገሩ ጋር የምትደርሰው። በጌታ በኢየሱስም አሁን የመጨረሻ ጸሎት ልጸልይ ነው። ብዙ ድካም ጥቂት ውጤት አይሆንም። ዋው ብዙ ድካም ጥቂት ውጤት አይሆንም። ብዙ ድካም ጥቂት ውጤት አይሆንም። በኢየሱስም አይሆንም። 60 70 80 90 ማፍራት ይሆናል። ማፍራት ይሆናል። አንበጣና ዶጎቢያ ኩብኩባ ይመታል። ከቤታችሁ ይመታል። ከኪሳችሁ ይመታል። ከጓዳችሁ ይመታል። በኢየሱስ ስም ይመታል። በረከታችሁን የሚበላ ይመታል። ዘርጉ እንደዚህ እጆቻችሁ እንደዚህ ዘርጉ። ይኸው እያያችሁኝ ነኝ። ዘርጉ እንደዚህ። በታሪካችሁ በዘሮቻችሁ ታሪክ በእናንተ ዘር ታሪክ በአያት በቅድመ አያቶቻችሁ በቅምቅም አያቶቻችሁ ሆኖ የማያውቅ የእግዚአብሔር በረከት እጃችሁ ይግባ። እጃችሁ ይግባ። ትናንትናችሁንና ነጋችሁን ፈጽሞ የሚለይ የእግዚአብሔር በረከት እጃችሁ ይግባ። እጃችሁ ይግባ። ያልኩት ነገር እንደዚህ ነው። ከዚህ በፊት በታሪክ ዘሮቻችሁ አርገውት የማያውቁት፣ ሰርተውት የማያውቁት፣ ይዘውት የማያውቁት፣ ጨብጠውት የማያውቁት፣ አድርገውት የማያውቁት የእግዚአብሔር በረከት እጃችሁ ይግባ። እስራኤልን በደረቅ ምድረ በዳ እስራኤልን በኤርትራ ባህር ሲያሻግራቸው ከዛ በፊት በታሪክ ሂስትሪ ጂኦግራፊ ይሄን አስተናግዶ አያውቅም። ለመጀመሪያ ጊዜ ነው ሰው ባህር ተከፍሎ በደረቅ ምድር ሲሻገር። እንደዚሁ ባረኳችሁ፣ እንደዚሁ ባረኳችሁ። የእናቶቻችሁ የአባቶቻችሁ የድካም ዋጋ እጃችሁ ይግባ። እጃችሁ ይግባ።
የዘራችሁ የድካም ዋጋ እጃችሁ ይግባ። የዘር ማንዘራችሁ የልፋት ዋጋ እጃችሁ ይግባ። ምርኮ ይመለስላችሁ። ምርኮ ይመለስላችሁ። ምርኮ ይመለስላችሁ። የደሞዝ ወር ይሁንላችሁ። የደሞዝ ሳምንት ይሁንላችሁ። የደሞዝ ሳምንት ይሁንላችሁ። አሜን ነው ወይ? ዘርጉ አሁንም እጆቻችሁ። ማንታካቻት መጽሐፍ ሲናገር ደስ ይላል። የእስራኤል ሰዎች ከብርና ከወርቅ ጋር አወጣቸው ከግብጽ፣ ከወገናቸውም ደዌ አልነበረም ተብሎ ተጽፏል። የእስራኤል ሰዎች ጭቃ በረገጡበት፣ ጡብ በጠፈጠፉበት፣ ጭድ እያመጡ በባርነት በተገዙበት የጠየቋቸውን ሁሉ ሰጧቸው ተብሎ እንደተጻፈ ሰርቀው አይደለም የእስራኤል ሰዎች ብርና ወርቅ ይዘው የወጡት። እዛ ምድር አባቶቻቸው ያፈሰሱት ላባል፣ እዛ ምድር አባቶቻቸው የደከሙት ድካማል። የነሱን ድካም ብቻ ሳይሆን የዘሮቻቸውን ድካም እግዚአብሔር ደሞዝ እንደከፈላቸው ስማ። መጽሐፍ ሲናገር በግብፃውያን ፊት ለፊት እግዚአብሔር ሞገስን ሰጣቸው ተብሎ እንደተጻፈ በገዟቸው፣ ባስጨነቋቸው፣ ባስለቀሷቸው ፊት ለፊት እግዚአብሔር ሞገስን ሰጣቸው ተብሎ እንደተጻፈ በሥራ ቦታ ሞገስ የናንተ ይሁን። ማስፈራት የናንተ ይሁን። ክብር የናንተ ይሁን። ሞገስ የናንተ ይሁን። በኢየሱስ ስም ይሁን። የሚያያችሁ ይደንግጥ። የሚያያችሁ ይውደዳችሁ። በኢየሱስ ስም ይውደዳችሁ። ነገር አምናለሁ። በስራ አምናለሁ። አደሰም ታይ በሞገስ አምናለሁ። ሞገስ ምን ያደርጋል መሰለ? ሞገስ ጠይቀ ሰው ተጠይቀ እንዲደረግልህ ያደርጋል። ተጠይቀ እንዲደረግልህ ያደርጋል። የእግዚአብሔር ቃል ሲናገር እንደዚህ ይላል። አስቴርም በሴቶቹ ጠባቂ በሐጌ ፊት ሞገስን አገኘች ይላል። ሞገስን ካገኘች ጊዜ ጀምሮ አስቴር ሐጌም ፈጥኖ ደንገጡርና ቅባት ሰጣታል። ሞገስ ነገሮችን ወደ እናንተ ያፈጥናል። ሞገስ ነገሮችን ወደ እናንተ ያመጣል። ሞገስ ነገሮችን ወደ እናንተ ያፈጥናል። ያፈጥናል በኢየሱስም። የዘገየ የትኛውም ጉብኝት ይፈጥናል። የዘገየ የትኛውም በረከት ይሸክላል። የእናንተ የሆነ ነገር እጃችሁ ይገባል። በኢየሱስም ይገባል። በኢየሱስም ስራ አጣው የሚል ቃል ከአፋችሁ ነጠቅኳችሁ። ስራ የለም የሚል ቃል ከአፋችሁ ነጠቅኩ። በሰው ሀገር፣ በሰው ሰፈር፣ በሰው ብዙ ቦታ ፈልጋችሁ ያጣችሁት በኢየሱስም አሁን ፈልጓችሁ ይምጣ። በኢየሱስም ፈልጓችሁ ይምጣ። በኢየሱስም ፈልጓችሁ ይምጣ። ፍሬሽ ይሁን። አዲስ ከተማው ላይ ያለ መተተኛ መንፈስ ይመታ በኢየሱስ ስም ይመታ። በቅዱሳን ላይ የሚመትት በኢየሱስ ስም ይመታ። እጃችሁ ላይ ያለ አንድ ነገር ሁለት ይሁን፣ ሁለት ሶስት ይሁን፣ ሶስቱ ስድስት ይሁን። መንታ እያፈራችሁ ትቀጥላላችሁ። በጌታ በኢየሱስ ስም ትቀጥላላችሁ። በአንድ ነገር አትገደቡ። በአንድ ነገር አትወሰኑ። በአንድ ነገር አትወሰኑ።